ሰላም ለሁላችሁም ይሁን። ዘካሪያስ ነኝ። ዛሬ የመጣሁት ለማመስገን ነው። እንግዲህ ባለፈው ቪዲዮ ስለ እንቁ እንድታግዙት ከጎኑ እንድትቆሙ ጥቆማ ሰጥቼ ነበረ። ማህበራዊ ሚዲያ ላይ አንዳንድ ስለ ወንድማችን እንቁ ሲዘዋወር አይቼ ነው። በአጭሩ የምነግራችሁ ነገር ቢኖር እንቁ በ90ዎቹ ትልቅ ስራ የሰራ ነው። እኔ እንኳን በጌታ ባልነበርኩበት ሰዓት የሰራቸውን ስራዎች አዳምጥ ነበር። የሚገርም ሙዚቀኛ ነው። ስለዚህ ያፈመሳቸው ሰዎች ከሌ ያለም በጣም ብዙ ናቸው። ምረት ይተፋ፣ አዜብ ኃይሉ፣ ተከስተ ጌትነት፣ ሀረራ ማኑኤል፣ ቁጥር አንድ በጣም ብዙ ናቸው። ስለዚህ እኔ ያለበትን ህይወት አላቅም ምን ላይ እንዳለ። ማንም ወንበዴና ጩሉሌ እንደነበረከት ተስፋዬ፣ መዝሙረ ዳዊት፣ ኢዮአብ ገብረ ማርያም እንደነዚህ አይነት ጩሉሌ፣ ሮቤል ዳኜ፣ ሮቤል ብዙአየሁ፣ ኤልያስ ካሳሁን እነዚህን የመሳሰሉ ከዘፈን እየኮረጁ እያጭበረበሩ እያታለሉ ህይወታቸውን እየቀየሩ እንደፈለጉ እየኖሩ፣ ይህ ወንድማችን ግን ምን አይነት ህይወት ላይ እንዳለ ባላቅም ሶሻል ሚዲያ ላይ እንዳየሁት ግን ጥሩ ነገር ላይ እንዳለ አይሰማኝ። ስለዚህ ባካችሁ የፈመሳችሁትም ሰዎች ሌሎችም አለን የምትሉ ይህን ልጅ አንደኛ አሰሩት፣ ሁለተኛ ነገር አግዙት። በቃ በሚያስፈልገው ነገር በሙሉ አግዙት። ስላደረጋችሁለት ነገር በጣም አመሰግናለሁ። እኔ ብቻ አይደለሁም ብዙዎችም ደስ እንደሚላቸው አምናለሁ። ግን ይሄ ብቻ በቂ አይደለም። አሁንም ቢሆን በሱ ምክንያት የተመሰገናችሁ ሰዎች፣ በሱ ምክንያት ብዙዎች ለእናንተ ብዙ ነገር ያደረጉላችሁ ሰዎች አሁንም ልታደርጉለት የሚያስፈልገውን ነገር በሙሉ ልትደግፉት ይገባል። እግዚአብሔር አምላክ ይባርካችሁ። አመሰግናለሁ።